ይሄን አይነት ጥያቄ ብዙ ጊዜ የለመደው ነው አይነት አሰራር አለ። ነገር ግን ደግሞ ሁለት እና ሶስት መስመሮችን ብቻ ተጠቅመን ደግሞ ብንሰራበት ሌላ ነገር አሁን አሳያችኋለሁ። አውት ኦፍ 5 ውሜን ኤንድ 4 ሜን አምስት ሴቶች እና 4 ወንዶች አሉ። ከነሱ ውስጥ ኮሚቴ ኦፍ 3 ሜምበር 3 ሜምበር ያለው ኮሚቴ መምረጥ እንፈልጋለን። ኢን ሰች ኤ ዌይ that at least one member is a woman ልብ በሉ አትሊስት ዋን ሜምበር አትሊስት ማለት መጀመሪያ እሱን ነው የምትፈቱ ሁላችሁም ቢሆን አትሊስት ምንድን ነው ቢያንስ አንድ ሴት ያለው ቢያንስ አንድ ሴት ያለው ማለት ደግሞ ምን ማለት ነው ምንም ወንድ ላይኖረው ይችላል ማለት ነው ከሶስቱ ልብ አድርጉልኝ ከሶስቱ ምንም ወንድ ላይኖረው ይችላል ቢያንስ አትሊስት እና አትሞስት የሚሉትን ነገሮች እነሱን መፍታት ይጠበቅባችኋል መጀመሪያ ስለዚህ እሱን ካደረጋችሁ 3 ሜምበር ነው የምንመርጥ ሴቶቹ ስንት ናቸው 5 ወንዶቹ ስንት ናቸው 4 መጀመሪያ ደምሯቸው 9 ኮምቢኔሽን 3ን ውሰዱ 84 ይመጣላችኋል እሱን ስሩት ኮምቢኔሽን ምንድነው 9 ፋክቶሪያል ኦቨር 9 ፋክቶሪያል ሲቀነስ 3 ፋክቶሪያል ሲባዛ በ3 ፋክቶሪያል አድርጋችሁ ነው የምትሰሩት እሱ 84 ይመጣላችኋል ልብ በሉ ይሄ ቶታል ኮሚቴዎች ናቸው ከዛ በኋላ ከነዚህ ውስጥ አትሊስት ዋን ውሜን ስለሆነ ኖ ውሜን ያለውን እንመርጣለን እኛ ቀድመን ምክንያቱም ባጭር ስለማሳያችሁ ማለት ነው ኖ ውሜን ያለውን እንመርጣለን እሱን ከመረጥን 4 ወንዶች አሉ ከአራቱ ስንት ነው የምንወስደው 3 ኮሚቴ ማለት ነው 4 ኮምቢኔሽን 3ን ስትሰሩ 4 ይመጣላችኋል ከዛ በኋላ 84 ሲቀነስ 4 እኩል ይሆናል ምን ታደርጉታላችሁ 80 መጣላችሁ ለምንድነው የቀነስከው ካላችሁ ከቶታሉ ወንዶች የሌሉበት ነው የፈለኩት ለምን አትሊስት ዋን ውሜን ስለተባልኩ ቢያንስ አንድ ሴት ተባለ እንጂ ምንም ወንድ ላይኖር ይችላል ብለን ስለሆነ የምንሰራው ነገር ግን በዛኛው ብትሄዱ በዛኛው ማለት ምን ማለት ነው አትሊስት ዋን ውሜን ተባላችሁ አይደል 5 ኮምቢኔሽን 1 ሲባዛ 4 ኮምቢኔሽን 2 ሲደመር 5 ኮምቢኔሽን 2 ምክንያቱም ሴቶቹ እየጨመሩ ስለሚሄዱ 5 ኮምቢኔሽን 2 ሲባዛ 4 ኮምቢኔሽን 1 ሲደመር 5 ኮምቢኔሽን 3 ሲባዛ 4 ኮምቢኔሽን 0 አድርጋችሁ ብትሰሩት የሚመጣላችሁ 80 ይሆናል ማለት ነው ነገር ግን ያን ሁሉ መድከም አይጠበቅባችሁም ለምሳሌ ቁጥሩ ትልልቅ ቢሆንስ ያን ያክል ማባዛት ምናምን ምን አድክሟችሁ ስለዚህ በዚች በጣም በቀላሏ መንገድ ወዲያውኑ ማግኘት የምትችሉበት አማራጭም አላችሁ ማለት ነው በደንብ ደጋግማችሁ ተለማመዱት ሌላ ቁጥርም ሰጣችሁ ተክታችሁ መስራት ይጠበቅባችኋል